ማን ይናፍቀኛል? ታውቂያለ ያው ክላስ፣ ስራ፣ ቤት ቢዚ ያደርገኛል። አሃ ጭራሽ ናፍቀኛል። አዎ ግን እንደምን ብዬ እመጣለሁ? በቃ ቆይ አንዴ መልሼ ልደውል። አንቺ ቆይ ለማሚ ተናግሬ ካላስጠነጠፍኩሽ አንቺ ተከራ ብቻ ሰግራት ያምሻል እንዴ? እንደናፈቅሽውና ልታዩ እንደምትሄጂ እናገራለሁ። በቃ እሺ እንጂ ምን በብር ልታታይኝ ባልሆነ ማለትማ በ200 ብር አፌን አልዘጋም። ክፈቺና ነኝ። እሺ በቃ እንደውም ሂጂና ክፈቺ። ካልሆነ አባት ውይ ይቅርታ፣ ሀሳብ ውስጥ ገብቼ እኮ ነው። ችግር የለውም። ምን ነበር? ካያለ እንዴ? አይ የለም። መልእክት ካለ ልንገርልህ? አይ እሺ በቃ እኔ ልሂድ። ደግሞ ማን ነው? ይቅርታ ድጋሚ መጣሁ አይደል? ችግር የለውም። ምን ነው? ቆንጆ እንደሆነ ሳለምሻል ሄደን ብዬ ነው። እውነት? አጭሪው በሉ እናንተ አውሩ። እሺ የት አባ ሄደህ ነው? ምን ነው ደውለህ መጠየቅ ትችላለህ ነበር እንዴ? አክ ስልክ የለፋል ለዛ ነው። በልና ንግባ እባክህ። በዛውም ቤት እናያታለን። ማን ነው? የምትወጂው ልጅና ጓደኛ አቀልጅ። እኔ ደግሞ ይሄን ለማሚል ነገር እሺ በቃሽ። እንዴት ናችሁ? ደህና። በቃ ልሄድ ነኝ። የታባሽ